ስሜ ትዕግስት ሰርሚሶ ይባላል። የመጣሁት ከሐዋሳ ሴንተር ላይፍ አግሮ ቡና ቅምሻ ማሰልጠኛ ተቋም ነው። እዚህ የመጣ ነው ማበጠሪያዎችን ለመጎብኘት ነው። በመጣንበት ያየነው በጣም የሚገርም ነገር አይተናል። ስለ ላይፍ አግሮ እናውራ ከተባለ በጣም በሚገርም ሁኔታ አስተምረውናል። ሚስተር አሼን በዚህ አጋጣሚ ልናመሰግን እንወዳለን። ምንም አይነት ነገር ሳይሰስት የጠየቅነውን ሁሉ ፖላይትሊ ሲመልስልን ሲያስረዳን ነበር እና ጥሩ። እኔ በበኩሌ በጣም ደስ ብሎኛል። ከዚህ ባሻገር ራስን ለማሳደግ ተነሳሽነት እንዲኖረኝ አድርጎኛል። ቡና እኛ የምናውቀው ያክል እንዳልሆነ፣ ብዙ ገና ያልተሰራ ብዙ ነገሮች እንዳሉበት እዚህ በመምጣታችን ተገንዝበናል። ቡና ብዙ ነገር እንዳለው ማለት እዛ ተፈልቶ ከሚጠጣበት ወር በጆንያ ታሽጎ ለማዕከላዊ ገበያ ከሚቀርብ ባሻገር ለሀገሪቷም ለግለሰብም የተሻለ ጥቅም የሚያስገኝ የኢኮኖሚ ማገር እንደሆነ በዚህ አጋጣሚ ለመናገር ፈልጋለሁ እና ጥሩ ነው በጣም። እኔ አሁን ላይ ቡና አቅራቢ ነኝ። ወደፊት ግን ወደ ኤክስፖርት ለማድረግ ወደዛ እየተደረኩ ነውና ወደዛ ማድረግ አልፎም ደግሞ ሮስት በማድረግ ለሀገሪቷም ለራሴ ጥቅም ለማስገኘት በጣም መልካም ሰው ነው። እውቀቱን ሳይሰስት የሚሰጥ ሰው፣ ብዙዎች እንዲያውቁ የሚያበረታታ ሰው ነው እና ለእኔ ከጠበቅኩት በላይ ነው። አቶ አሸናፊ ሀገር እያንዳንዱን ነገር አላወቅንም ስንል ደጋግመው እያሳዩን በጥሩ ሁኔታ ነው ያሳለፍነው እና አሪፍ ነው። እኔ ማስተላለፍ የምፈልገው ቡና ከአባቶቻችን የተማርነው ላለፉት ረጅም ዓመታት 20 እና 30 ዓመት ቡና ይሰሩ ነበር እና ይሰሩ የነበሩት ግን በልምድ ነበር እና አሁን እኛ የደረስን ሰዎች ግን ከልምድ ያለፈ በእውቀት የታገዘ መስራት እንዳለብን ቤት ድረስ ከመጣ በፊት ቡና ቅምሻ ሰዎች ትራንስፖርት ኮስት ከፍለው ክራይ ከፍለው ብዙ ነገር ሉዝ አድርገው ነበር የሚማሩት እና ቤት ድረስ ከመጣ ብዙዎች እንዲማሩ ብዬ ነው ማበረታታት ሐዋሳ አካባቢ ያሉት።